best fans at the tournament. Yeah. This was a lovely moment, wasn't it? Lionel Messi. Dreams. Yeah. Gabriel sang that. በዓለም አቀፍ ደረጃ ብዙ ቢሊየን ተመልካቾች ያሉትና በየ4 ዓመቱ የሚከወነው የዓለም ዋንጫ ሁሉም እግር ኳስ ተጫዋቾች ይህን ዋንጫ በማንሳት የእግር ኳስ ጨዋታ የዋንጫዎች ሁሉ ቁንጮን በእጃቸው ማስገባት የሁል ጊዜ ምኞታቸው ነው። የዓለም ዋንጫ የተጀመረው እንደ አውሮፓውያን አቆጣጠር በ1930 በፊፋ ፕሬዝዳንት በነበሩት ጁልስ ሪሜ ሐሳብ አመንጭነት ሲሆን የመጀመሪያው ውድድር በኡራጋይ ተካሂዶ አዘጋጇ ኡራጋይ አርጀንቲናን 4-2 በማሸነፍ ታሪካዊውን ዋንጫ በማንሳት ችላለች። ውድድሩ የተጀመረበት ዝርዝር ሁኔታ እንደሚከተለው ነው። እግር ኳስ በኦሎምፒክ ውድድሮች ብቻ የተወሰነና አማተር ተጫዋቾች የሚሳተፉበት መሆኑ ዓለም አቀፍ የፕሮፌሽናል ውድድር እንደሚያስፈልገው የፊፋ አመራሮች እንዲያስቡ አደረጋቸው። የፊፋ ፕሬዝዳንት የነበሩት ፈረንሳዊው ጁልስ ሪሜ እንደ አውሮፓውያን አቆጣጠር በ1928 ባስተላለፉት ውሳኔ መሰረት አህጉራትን ያቀፈ የመጀመሪያው የዓለም ዋንጫ እንዲመሰረት አደረጉ። የመጀመሪያው የዓለም ዋንጫ አስተናጋጅ ሀገር ኡራጋይ ስትሆን እንደ አውሮፓውያን አቆጣጠር በ1930 አዘጋጅተዋለች። ኡራጋይ የወቅቱ የዓለም ዋንጫ አዘጋጅ የሆነችበት በወቅቱ የኦሎምፒክ እግር ኳስ ሻምፒዮን በመሆኗና የነፃነቷን 100ኛ ዓመት በማክበር ላይ ስለነበረች ውድድሩን እንድታዘጋጅ ተመረጠች። በወቅቱ የጉዞ አስቸጋሪነት ብዙ የአውሮፓ ሀገራት መሳተፍ አልቻሉም ነበር። በውድድሩ የተሳተፉት 13 ሀገራት ብቻ ነበሩ። ኡራጋይና አርጀንቲና ተገናኝተው ኡራጋይ አሸናፊ በመሆን የመጀመሪያዋን የዓለም ዋንጫ ባለቤት ሆነች። የዋንጫው መጠሪያ መጀመሪያ ላይ የዓለም ዋንጫ ይባል የነበረ ቢሆንም የጁልስ ሪሜን ከፍተኛ አስተዋጽኦ እውቅና ለመስጠት እንደ አውሮፓውያን አቆጣጠር በ1946 ጁልስ ሪሜት ዋንጫ ተብሎ ስሙ ተቀይሯል። ከተጀመረበት ጊዜ ጀምሮ በየ4 ዓመቱ የሚካሄደው ይህ ውድድር በሁለተኛው የዓለም ጦርነት ምክንያት እንደ አውሮፓውያን አቆጣጠር በ1942 እና 46 ዓመተ ምህረት ተቋርጦ ነበር። ውድድሩ ከ13 ሀገራት ተጀምሮ ከጊዜ ወደ ጊዜ እያደገ በመምጣት ተሳትፎ ሰፍቷል። እንደ አውሮፓውያን አቆጣጠር በ1966 በተዘጋጀው ዓለም ዋንጫ ጁልየስ ሪሜት ይሰኝ የነበረው የዓለም ዋንጫ ውድድሩ ከመጀመሩ በፊት ተሰርቆ ነበር። አስገራሚ ጉዳይ ደግሞ ይህንን ዋንጫ አነፍንፎ ያገኘው ፒክልስ የተባለ ውሻ መሆኑ ነው። ለዚህ ተግባሩም የክብር ሽልማት ተበርክቶለታል። በአውሮፓ አቆጣጠር በ1966 እንግሊዝ አዘጋጅታ ራሷ በወሰደችው ዋንጫ ስርቆት የተጠረጠረውና ለሕግ የቀረበው አንድ የቅርጻ ቅርጽ ባለሙያ ብቻ ሲሆን ዋነኛ ሌቦቹ እስካሁን ድረስ አልታወቁም። የአሁኑ ዓለም ዋንጫ እንደ አውሮፓውያን አቆጣጠር ከ1930 እስከ 1970 ድረስ ጁልየስ ሪሜት ትሮፊ ይባል ነበር። ከ1974 ወዲህ ግን የዓለም ዋንጫ መባል ጀመረ። እንደ አውሮፓውያን አቆጣጠር በ1974 የተዘጋጀውን የዓለም ዋንጫ ብራዚል ያሸነፈች ሲሆን ይህ ዋንጫም በ1983 ተሰርቆ የደረሰበት አልታወቀም። ከ1974 ወዲህ የሚዘጋጀው የዓለም ዋንጫ ባለ 18 ካራት ወርቅ የሆነ ከ6 ኪሎ ግራም በላይ የሚመዝን ነው። የዓለም ዋንጫ ከተሰራባቸው ማዕድናት መካከል 75 በመቶ ወርቅ ሲሆን እንደ አውሮፓውያን አቆጣጠር በ2018 የወርቁ ዋጋ ብቻ $161,000 ነው። ቀሪዎቹ ብርና መዳብ መሆናቸውን አዘጋጁ ፊፋ በሚያወጣቸው የህትመት ውጤት ይነበባል። ኬሚስቱ ሰር ማርቲን ፖሊያኮቭ ስለ ዋንጫው አሰራር በሰጠው አስተያየት የዋንጫው ውስጠኛው ክፍል ክፍተት እንዳለው ይናገራል። ድፍን ሆኖ ቢሰራ ደግሞ ከ70 እስከ 80 ኪሎ ግራም ይመዝናል ብሏል። ያሸነፉ ሀገራትም ይዘውት ለመደሰት ባልተቻላቸው ነበር ባይ ነው። የዓለም ዋንጫን ያሸነፉ ብሔራዊ ቡድኖች ቀደም ሲል ባለነሳነው ዋጋና ክብደት የሚገመተውን እውነተኛ ዋንጫ ወደ ሀገራቸው አይወስዱትም። በምትኩ ግን የወርቅ ቅብ የሆነ የነሐስ ዋንጫን ይወስዳሉ። ፊፋ እውነተኛውን ዋንጫ ላሸነፉት ሀገራት የማይሰጥበትን ምክንያት ሲገልጽ የስርቆት ወንጀል ስጋት በመሆኑና በታሪክ 2 እውነተኛ የዓለም ዋንጫዎች መሰረቃቸውን በመጥቀስ
አባል ሀገራትን አሳምኗል። በ1938 እንደ አውሮፓውያን አቆጣጠር የዓለም ዋንጫ ስርቆት በከፍተኛ ሁኔታ የሌቦች ትኩረትን በሳበበት እንዲሁም በጣሊያኑ ሞሶሎኒና በጀርመኑ ናዚ ምክንያት የፖለቲካ ምስቅልቅል የእግር ኳሱ የበላይ አስተዳዳሪ ፊፋ ስጋት ገብቶት ነበር። የወቅቱ የፊፋ ምክትል ፕሬዝዳንት ጣሊያናዊው ኦቶሮኒዮ ባራሲ እውነተኛውን የዓለም ዋንጫ ከተቀመጠበት ከጣሊያኑ ባንክ አውጥተው ከጫማ ሳጥናቸው ውስጥ አስገብተው ከአልጋቸው ስር በመደበቅ አትርፈውታል። እንደ ኤሮፓውያን አቆጣጠር በ1966ቱ የዓለም ዋንጫ ስርቆት ወንጀል ተሸፋፍኖ መቅረቱ ብዙ የዓለም ሀገራትን ያስቆጣ ሲሆን ከነዚህ መካከል ከፍተኛውን ትችት የሰነዘሩት የወቅቱ የብራዚል የእግር ኳስ ፕሬዝዳንት ፌዴሬሽን ኃላፊ አብሬንቴቤል ዋነኛ ነበሩ። እርሳቸው ይህ ወንጀል እግር ኳስን በሚወደውና በሚያከብረው በብራዚል ሕዝብ ዘንድ እጅጉን ነውረኛ ድርጊት ነው። የብራዚል ሌቦች እንኳን ቢሆኑ አያደርጉትም፣ በእኛ ሀገር ቢሆን ይህ ፈጽሞ ሊከሰት አይችልም ብለው ነበር። እንደ ኤሮፓውያን አቆጣጠር ከ1966 የተከሰተው የዓለም ዋንጫ ስርቆት እና መነጋገሪያነቱ በአንጻሩ የሌቦችንም ፍላጎት እንዲያይል አደረገ። እንደ ኤሮፓውያን አቆጣጠር በ1970 የእግር ኳሱ ዓለም ሀያል ሀገር ብራዚል ደግሞ ሶስተኛውን የዓለም ዋንጫ አሸነፈች። ጠንከር ያለ ትችት የሰነዘሩት የብራዚሉ ሰው የአብሬንቴቤልን ከፍተኛ ውግዘት የሚያስታውሰውና ለውግዘታቸው ምላሽ በሚመስል መልኩ ብራዚልና ቴቤል ምነው አፋቸውን በያዙ የሚያሰኝ ጉዳይ ተከሰተ። ብራዚል ያሸነፈችውን የዓለም ዋንጫ በሪዮ ዲ ጄኔሮ ከሚገኘው ከእግር ኳስ ፌዴሬሽኗ መስሪያ ቤት ተሰረቀች። ይህንን ዋንጫ የማግኘት ሙከራዎች በሙሉ ሳይሳኩ ቀርተው የዋንጫው ማስቀመጫ ብቻ በፊፋ ዋና መስሪያ ቤት እንዲቀመጥ ተደርጓል። ከማስቀመጫው የድንጋይ መደብ በስተቀር ማንኛውም የዋንጫው ክፍል ያልተገኘ ሲሆን ሌቦቹ የተሰራበትን ወርቅ በማቅለጥ በጌጣጌጥነት እንደሸጡት በብዙሃኑ ይገመታል። በዓለም ከፍተኛ ዋጋ፣ ክብርና ታሪክ ያለው ግዙፍ ሽልማት አድቅቀው ወደ ጥቃቅን ጌጦች የቀየሩ እጆች እስካሁን አልተገኙም። ትልቁ ዋንጫን ግን የገንዘብ ተመኑ ብቻ ሳይሆን ሀገራት የእግር ኳሳቸውን ከፍታ አማጥጠው ለዓለም የሚያስመለክቱበት አጋጣሚም በፈጣሪነቱ 4 ዓመታት አልፈው እስኪመለስ ይናፍቁታል። የእግር ኳስ አፍቃሪዎችም በዚህ ስፖርት ኮከቦች አስገራሚ እግር ይደነቃል። የዓለም ዋንጫ በእግር ኳስ ታሪክ ውስጥ እጅግ